መልእክተኛው ዓለይሂ ሰላቱ ወሰላም አይኖች ያነቡለትን ልቦች የራዱለትን የተሸበሩበትን ምክር ከመከሩን በኋላ ሰሃቦች ይሄ መሰናበቻ ንግግር ይመስላልና እስቲ ጨምሩልን ምከሩን አሉ። በዚህ ትልቅ ምክር ላይ መልእክተኛው ዓለይሂ ሰላቱ ወሰላም አደራ ካሏቸው ነጥቦች መካከል አንዱ ሱናን አጥብቆ መያዝና የሱና ተቃራኒ የሆነውን ቢድዓን መጠንቀቅ ነው። إنه من يعيش منكم فسيرى اختلافا كثيرا فعليكم بسنتي وسنة الخلفاء الراشدين المهديين من بعدي وعضوا عليها بالنواجذ وإياكم ومحدثات الأمور إلى آخر الحديث. كان يبوها لا الله رمي ستوت يقويسو بسوش مكاكل ليونة على مقوات ملكتال يهبشتاونه مدهانيثو من دنو قال فعليكم بسنتي ينين سنة فلك أطبقات فيهازو وسنة الخلفاء الراشدين المهديين. كان يبوها لا كأننا يتمر هونو تتكي وتشيلم ሱና ወይም ፈለግ አጥብቃችሁ ያዙ። ወዐዱ ዐለይሃ ቢነዋጅዝ በመጨረሻው ማኘኪያ ጥርሳችሁ አጥብቃችሁ ያዙ አሉ። ከዚያም የሱና ተቃራኒ የሆነውን ቢድዓ ሳያነሱ አላለፈው። ወኢያኩም ወሙሕደሳቲል ኡሙር አዲስ የሚባሉ አዳዲስ በዲን ላይ የሚጨመሩ ነገሮችን አደራችሁን ተጠንቀቁ አሉ። ምክንያቱም ማንኛውም አዲስ ነገር ቢድዓ ነውና። አንዳንድ ዘገባዎች ላይ ማንኛውም ቢድዓ ጥመት ነው፣ ሌላ ዘገባ ላይ ደግሞ ማንኛውም ቢድዓ ወይም ማንኛውም ጥመት የእሳት ነው ብለዋል። የእሳት መንገድ ነው ወይም ለዚህ ሰበብ ነው ማለት ነው። ስለዚህ ነገሩ እንዲሁ አንዳንዶች እንደሚያደርጉት አቃለን የምንመለከተው አይደለም። እንደ ተራ የፊቅህ ርዕሶች በዑለማዎች መካከል እንደሚኖሩ የኢጅቲሃድ ወይም የአመለካከት ልዩነትን በሚያስተናግድ መልኩ የሚዘገቡ የውዝግብ ርዕሶችም አይደለም። ነገሩ እጅግ በጣም አደገኛ ነው። ከምናስበው በላይ ብዙ አደጋዎችን ይዞ ሊመጣ የሚችል ነው። ይህም ብቻ ሳይሆን ይህ አደጋ አንድነታችንን ይፈረካክሳል። በውስጡ እኛ ሳናስበው ወደ ሌሎች ጥመቶችን ሊያመራን ይችላል። ስለዚህ እውነት ከደረሰው በኋላ አንድ ሰው እውነትን መቀበል እንጂ በእልህ መንፈስ ተቃራኒ አቋም መያዝ ተገቢ አይደለም። ነገሩ የእልህ አይደለም። እልህ በአኺራ አላህ ዘንድ የሚያዋጣ አይደለም።